ሰላም እንደምናላችሁ ክቡራና ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት ዓለም ክፍሉ መልካሙን ሁሉ ማን ዩናይትድ ኢንፎ ለናንተ ይመኛል። ዓለም ዋንጫ ተጠናቋል። ኦልሞስት ሁለት ጨዋታዎች ብቻ ይቀሩታል። ቅዳሜ ለእሁድ አጥቢያ የደረጃ ጨዋታ ይከናወናል። እሁድ ደግሞ የፋይናል ጨዋታ ይከናወናል እና በዓለም ዋንጫ ምክንያት ብዙ ተጠፋፍተናል። ከዚህ በኋላ እንጠፋፋለን የቃል ገባለሁ፣ ግን ደግመን እንጠፋፋለን። ከዚህ በኋላ ግን የሊግ ጨዋታዎች መመለስ ይጀምራሉ። ማንቸስተር ዩናይትድ የመጀመሪያ ፕሪሲዝን ጨዋታውን ቅዳሜ ያከናውናል። ስለዚህ ስለ ዝውውሮች፣ ስለ ተጫዋቾች፣ ስለ ክለባችን ከዚህ በኋላ ማውራት እንቀጥላለን ማለት ነው። ዛሬ ተገናኘን በዩሪ ቲልማንስ አናላይሲስ ነው። ዩሪ ቲልማንስ በይፋ የማንቸስተር ዩናይትድ ተጫዋች ሆኗል። ስለ ዝውውሩ ባህሪ እንዲሁም ደግሞ ስለ ተጫዋቹ በምን ያህል መንገድ ይጠቅመናል፣ እንዲሁም ባለፉት ዓመታት በሌስተር ሲቲ በቪላ ምን አይነት ቁጥሮች ነበሩት፣ በተለይ ባለፈው ሲዝን ከፕሪሚየር ሊግ አማካኞች ጋር ያነጻጸርነ እንዴት ማንቸስተር ዩናይትድ ሊጠቀምበት ይችላል የሚሉትን ጉዳዮች በጥልቀት ለመዳሰስ እንሞክራለን በሚቀጥሉት 12 ደቂቃዎች ማለት ነው። ስለዚህ የኛው ቪዲዮ የሚሆነው ስለ ዩሪ ቲልማንስ ዝውውር አስፈላጊነት ፕሌየር አናላይስ የሚሉት አይነት ነው። ቲም አናላይስ ወይም ፕሌየር አናላይስ የሚሉት አይነት ነው። አብራችሁን ቆዩ፣ ተከታተሉን፣ ሀሳብ አስተያየቶቻችሁን ስጡን፣ ሁሌም እንደምታደርጉት ማለት ነው። ያን ስለምታደርጉን ከልብ እናመሰግናለን። ዩሪ ቲልማንስ የማንቸስተር ዩናይትድ ተጫዋች ነው። በአማካይ ስፍራ ውስጥ ማንቸስተር ዩናይትድ እና ማይክል ካሪክ እንዴት ይጠቀሙበታል? ተመልሼ እመጣለሁ። ዩሪ ቲልማንስ ማንቸስተር ዩናይትድ ቲያትር ኦፍ ድሪምስ ደርሷል። የ29 ዓመት ቤልጂየማዊ ተጫዋች ስማርተስት ፖስት ፈርጉሰን ሳይን ይሉታል። ይህን ዝውውር ማለት ምርጡ ወይም ብልጥ ዝውውር ከፈርጉሰን ኢራ በኋላ ከ13 ዓመት በኋላ ማንቸስተር ዩናይትድ ያደረገው ዝውውር ይሉታል። ይህን ርዕሳችን ላይ ተጠቅመነዋል። እኔ ግን አይደለም ያልኩት የኦፕታ አናላይሲስ የዳታ አናላይሲስ የሆነው ራያን ቤርሰን ይባል አንድ በጣም ጥሩ የዳታ አናላይሲስ ነው። ማንቸስተር ዩናይትድ ከፖስት ፈርጉሰን በኋላ ካረጋቸው ዝውውሮች ምርጡ ዝውውር አይደለም ያለው፣ ብልጡ ዝውውር ወይም ደግሞ ስማርተስት ዝውውር ነው ይሄ ነው ያለው። 35 ሚሊዮን ዩሮ ለዝውውሩ ማንቸስተር ዩናይትድ አውጥቷል። የውል ማፍረሻውን መክፈል የቻለው እስከ 2028 የሚያቆይ ኮንትራት ለነበረው ተጫዋች ይሄን የውል ማፍረሻ ማንቸስተር ዩናይትድ ከፍሏል። ቪላ ምንም አይነት ይሄን ተጫዋች የመሸጥ እቅድ አልነበረውም፣ ግን ማንቸስተር ዩናይትድ ከተጫዋቹ ጋር ከተስማማ በኋላ የውል ማፍረሻውን ከፍሎ ወደ ቲያትር ኦፍ ድሪምስ ይዞት መጥቷል። አስደናቂ የውድድር ዓመት ነው ያሳለፈ ከቪላ ጋር እንዲሁም ከቤልጂየም ብሔራዊ ቡድን ጋር ልትሉ ትችላላችሁ። በዓለም ዋንጫ እሱ በጉዳት ምክንያት ጨዋታው ላይ እስካይሰለፍ ድረስ ቤልጂየም በጣም አስደናቂ ነበረች። ግን በወደቀችበት የመጨረሻ ጨዋታ እሱ የቡድኑ አምበል በጉዳት ምክንያት አልነበረም። በጣም ሎ ሪስክ ዝውውር ነው ይሏል። ይሄን በጣም ሎ ሪስክ የውም በራያን ቤንሰን ምን ሚል ሐሳብ አለው መስላችሁ? ኖ ጋራንቲ ፉትቦል ትራንስፈር ይላል። በእግር ኳስ ዝውውር ውስጥ ምንም ጋራንቲ የላችሁም ዝውውሩ ስለመሳካታችሁ ማንንም ብታስፈርሙ ይላል። ክርስቲያኖ ሮናልዶ፣ ሊዮኔል ሜሲን ብታስፈርሙ ጋራንቲ የላችሁም በእናንተ ቡድን ውስጥ ስለመሳካቱ ይላል። ግን በጣም ሎ ሪስክ የሆኑ ዝውውሮች አሉ አለ። የመሳካት እድላቸው በጣም ሰፊ፣ ሪስካቸው በጣም ትንሽ። ከእንደዚህ አይነት ዝውውሮች አንደኛው ይሄኛው ዝውውር ነው ይላል። አብዛኛውን የማንቸስተር ሰዎች ማንቸስተር ዩናይትድ ባንክ እንዲሰብሮ ትልቅ ተጫዋች እንዲያመጣ ይፈልጋሉ ይላል። ግን በዛ ልክ ባንክ ተዘርፎ ሊመጣ ከሚችል ተጫዋች ሊሰጠው ከሚችል ፐርፎርማንስ ወይም ደግሞ ሊሰጠው ከሚችል ብቃት አንፃር ይሄኛው ተጫዋች ሁሉን ነገር ማድረግ ይችላል ይላል። ያለፉት 13 ዓመታት ማንቸስተር ዩናይትድ በፕሪሚየር ሊጉ ላይ ምንም አይነት የፕሪሚየር ሊግ ዋንጫ አላገኘም። አንዳንድ ዓመታት ደግሞ የበዙ አንደር ፐርፎርማንሶች ነበሩ። ለምሳሌ በሮበን አሞሪም የመጀመሪያ ስር ወይም በኤሪክ ቴን ሃግ የመጨረሻ ሲዝን ምናምን አንደር ፐርፎርማንስ የተደረገባቸው ዓመቶች ነበሩ። ግን እንደዚህ ዝውውሮች ግን ማንቸስተር ዩናይትድ በነዛ ጊዜያቶች አልፈጸመም ነበር። ሪስካቸው በጣም የቀነሰ ማለት ነው። ለምሳሌ የአንድሪያስ ሳንቶስ ዝውውር ከአሁኑ ይልቅ ለወደፊቱ በጣም አስፈላጊ ዝውውር ነው። ይሄኛው ግን ቀጥታ ወደ ላይን አፕ የሚገባ አይነት ዝውውር ነው።
በቀጥታ ወደ ማንቸስተር ዩናይትድ የቡድን የመጀመሪያ 11 ምርጫ ውስጥ የሚገባ ተጫዋች። ምክንያቱም ልጁ 6 ቁጥር 8 ቁጥር 10 ቁጥር ሆኖ መጫወት የሚያስችል በዛ ልምድ ያለው በቪላም በሌስተር ሲቲ ቤትም በእነዚህ ቦታዎች ውስጥ ሲጫወት ተመልክተናል። ወደ 18000 ደቂቃ በላይ ተጫውቷል። በድምር በቪላ ቤትም በሌስተር ቤትም 54% የሚሆኑትን ጨዋታዎች ይጫወተ በሲኤም ቦታ ነው ወይም ደግሞ ሴንትራል ሚድፊልደር ሆኖ ይጫወተ 8 ቁጥር የምንለው ቦታ ማለት ነው። 35% ደግሞ ዲኤም ሆኖ ተጫውቷል ወይም ደግሞ ዲፌንሲቭ ሚድፊልደር ሆኖ ተጫውቷል። እንዲሁም 6 ቁጥር ማለት ዲኤም 8% ደግሞ ሲኤም ሆኖ ተጫውቷል። ሲኤም ማለት ሴንትራል አታኪንግ ሚድፊልደር 10 ቁጥር ላይ ሆኖ ተጫውቷል ማለት ነው። በእነዚህ ሁሉ ቦታዎች መጫወት የሚያስችል ብቃት ያለው ተጫዋች ነው። በ4-2-3-1 34% ዲፌንሲቭ ሚድፊልደር ሆኖ ተጫውቷል። በ4-2-3-1 አሁን ማንቸስተር ዩናይትድ በሚጫወትበት ዲፌንሲቭ ሚድፊልደር ሆኖ ተጫውቷል። በ4-1-4-1 ፎርሜሽን ደግሞ 20% ሴንትራል ሚድፊልደር ሆኖ ተጫውቷል። ምንም ጥያቄ የምታነሱበት አይደለም። በላይን አፕ ውስጥ ያለው ቨርሳቲሊቲ ማለት ነው። ማንቸስተር ዩናይትድ 4-2-3-1 ነው የሚጫወተው። ስለዚህ ከአንደኛው 6 ቁጥር ጋር በዳብል ፒቮት ይጫወታል። ማን ነው ከተባለ ኮቢ ማይኑ ነው። ከኮቢ ማይኑ ጋር መጣመር ይችላል። ቀጥታ ወደ ላይን አፕ የሚገባ አይነት ተጫዋች ነው። እንግዲህ ጥሩ ሲዝን የነበረው 85% ፓስ ኮምፕሌሽን ነበረው። 85% ለአማካኝ ፓስ ኮምፕሌሽን ብዙ ነው። ዝም ብላችሁ ቁጥሩን ስትመለከቱ ብዙ ላይሆን ይችላል። ቨርጂል ቫን ዳይክ ወይም ደግሞ ዊሊያም ሳሊባ ወይም ማንቸስተር ሲቲ ተከላካዮች ወይም ደግሞ በማንቸስተር ቤት ውስጥ ማጉዌር በቀላሉ 90 በላይ የሆነ ፓስ ኮምፕሌሽን ይኖራቸዋል ተከላካዮች ማለት። አማካኞች ጥቂት አማካኞች ብቻ ናቸው ከ90 በላይ ፓስ ኮምፕሌሽን ይኖራቸው። 85 ትንሽ እንዳይመስላችሁ ብዙ ነው። በተለይ ደግሞ ለአማካኝ ስፍራ ተጫዋች በተለይ ደግሞ 31.2% ኳሱን ፎርዋርድ ለሚጫወት አማካኝ ዩሪ ቲልማንስ የሳይድ ፓሶችን በብዛት የሚያደርግ አይደለም። ከሚያደርጋቸው ፓሶች ውስጥ 31.2% የተሳካ ፎርዋርድ ፓስ ነው፣ ወደፊት ነው የሚያደርገው። ከዚህ ውስጥ 16.6% ላይን ብሬክ ነው ወይም ደግሞ መስመር ሰንጣቂ ነው። የመጀመሪያው ላይን ሊሆን ይችላል፣ ሁለተኛው ላይን ሊሆን ይችላል፣ ሶስተኛው ላይን ሊሆን ይችላል። ብዙ ቲሞች በሶስት ላይን ይከላከላሉ። ዲፌንሶች ያሉበት ላይን አለ፣ አማካኞች ያሉበት አለ፣ የመጀመሪያው ፕሬሲንግ ላይን አለና 16.6% ላይን ብሬክ ያደርጋል። ባለፈው ሲዝን ብቻ 184 ላይን ብሬክ ፓስ አድርጓል። 184 ላይን ብሬክ ፓስ ማለት ነው ካረገው ፓስ አንጻር በፕሮፖርሽን ስትመለከቱት ማለት ካሁን ከ184 በላይ ብዙ ላይን ብሬክ ያደረጉት ተጫዋቾች አሉ፣ ግን ካረገው ፓስ አንጻር ምክንያቱም ቪላ በትልልቅ ጨዋታዎች ሲከላከል ነው የምንመለከተው። ስለዚህ ፓስ ቁጥሩ ያንሳል። በፕሮፖርሽን ስትመለከቱ በሊጉ ውስጥ አዳም ዋርተን ብቻ ይበልጠዋል። አዳም ዋርተን 17.7% ነው ላይን ብሬክ ያደረገው፣ ይሄኛው 16.6% ነው። በአንድ ይበላለጣሉ ማለት በፐርሰንት። ከአዳም ዋርተን ውጭ በፕሮፖርሽን የሚበልጠው ምንም አይነት ተጫዋች የለም። ዩሪ ቲልማንስን ማለት ነው። ጉዳት የሚያል የሶሻል ሚዲያ ብዙ ፖስቶችን ይመለከታሉ። ጉዳት የሚያጠቃው ተጫዋች እንደሆነ የሚጠቁሙ ማለት ነው። አሁን ጉዳት ሲያስተናግድ ተመልክተን እናውቃለን፣ ግን ከሜዳ ብዙ የሚጠፋ አይነት ተጫዋች አይደለም። ከ2013-14 ወደ ሊጉ ከመጣበት ጊዜ ጀምሮ ከቤልጅየም አንትወርፕ ማለት ነው ከ2013-14 ሲዝን ጀምሮ 32710 ደቂቃዎችን ተጫውቷል። በሊጉ ብቻ ነው የምላችሁ፣ በሊጉ ብቻ 32710 ደቂቃዎችን መጫወቷል። ከሱ በላይ የተጫወተ በአውሮፓ 10 ሊግ ውስጥ 14 ተጫዋቾች ብቻ ናቸው። በአውሮፓ 5 ሊግ አይደለም ያለው፣ በአውሮፓ 10 ትልልቅ ሊጎች ውስጥ ከእሱ በላይ ከ2013 በኋላ ብዙ ደቂቃዎችን የተጫወቱ ተጫዋቾች 14 ብቻ ናቸው። ስለዚህ ብዙ ደቂቃ የሚጫወት ተጫዋች እንደሆነ ማንሳት ይቻላል። 29 ዓመቱን ገና እየያዘ ነው። 68 ቀናቶች ነው ያለፉት 29 ዓመቱን ከያዘ። ስለዚህ ገና በርካታ ጊዜያቶች አሉት። ኦል ራውንድ አማካኝ ነው። ኦል ራውንድ አማካኝ ሲባል ሰምታችሁ ታውቃላችሁ? ኦል ራውንድ ለምሳሌ ጥቂት ነገሮች ላንሳችሁ። ኮቢ ማይኑ በጣም ጥሩ አማካኝ ነው። ግን ኮቢ ማይኑ ምን አይነት አማካኝ መስራች? ቴምፖ ሴተር የሚባል አማካኝ ነው። እንዲሁም ደግሞ ለቢልድ አፕ የሚረዳ አማካኝ ነው። እንዲሁም ደግሞ ጠባብ የሜዳ ክፍል የሚከላከል አማካኝ ነው። ለትራንዚሽን የሚመች ግን የሌሉት ኩለቶች አሉ። ሰፊ የሜዳ ክፍል መከላከል፣ አትሌቲዝም፣ ታክል እነዚህ ይጎሉታል። ኦል ራውንድ አማካኝ የሚባሉት አንዱን ነገር በጣም በትልቅ ደረጃ ላይ ያደርጉት ይችላሉ፣ ግን ደግሞ ሁሉንም ነገር ማድረግ የሚችሉ አማካኞች እንደማለት ነው። ኦል ራውንድ እሱ ነው እና በጣም ልንገራችሁ ከ900 ደቂቃ በላይ ከተጫወቱ የፕሪሚየር ሊግ አማካኞች 5ሱ ብቻ ይሄን አድርገዋል። በጨዋታ ውስጥ አንድ ሹት፣ አንድ ቻንስ ክሬት በኦፕን ፕሌይ ከክሮስ ሲሆን በኦፕን ፕሌይ ማለት ነው። እንዲሁም 2.5 ታክል በ90 ደቂቃ የሚያደርጉ ተጫዋቾች 5 ብቻ ናቸው።
ከነዚህ 5 ተጫዋቾች አንዱ ዩሪ ቲልማንስ ነው። በ90 ደቂቃዎች ሹት ያደርጋል፣ ቻንስ ክሬት ያደርጋል፣ ለቡድን ጓደኞቹ 2.5 በላይ ታክል ያደርጋል። እና ይሄን ማድረግ የሚችሉ በ90 ደቂቃዎች ውስጥ ከዚህ በላይ ማድረግ የሚችሉ 5 ተጫዋቾች ብቻ ናቸው። የዱዋል ሰክሰሱ 60% ነው። በሊጉ 8ኛ ነው። ከሱ በላይ በጨዋታ ብዙ ታክል የሚያደርገው ተጫዋች ኤሊዮት አንደርሰን ብቻ ነው። እንግዲህ ከ2.5 በላይ ያደርጋል አላልኳችሁም? 2.7 ታክል በየጨዋታው ያደርጋል። ዩሪ ኤሊዮት አንደርሰን 3.1 ነው የሚያደርገው። ይቅርታ አድርጉልኝ 3.1 ማለት ነው። በ90 ደቂቃ ከሱ በላይ ብዙ ታክል የሚያደርገው ተጫዋች ኤሊዮት አንደርሰን ብቻ ነው። ስለዚህ ቻንስ ክሬት ማድረግ የሚችል ለቡድን አጋሮቹ ቻንስ ክሬት ማድረግ የሚችል ሹት ማድረግ የሚችል ከቦክስ ውጭ የጎል ዕድል ራሱ የሚፈጥር እንዲሁም ደግሞ ታክል የሚያደርግ ኦል ራውንድ አማካይ ነው። ሁሉም ነገር ያለው አማካይ ነው። ማንቸስተር ዩናይትድ ያስፈራው ማለት እና ደግሞ ሊጉን ለመላመድ ምን ያህል ጊዜ ይፈጅበታል? ሊጉን ለመላመድ ምን ያህል ጨዋታዎች ያስፈልጉታል? የሊጉን የቦክሲንግ ዴይ ጨዋታዎች እንዴት ነው የሚያደርገው? ሊጉ ኢንቴንስ ሲሆን በአመቱ መጨረሻ እንዴት ነው የሚሆን የሚሉት ጥያቄዎች ማታነሱበት አማካይ ነው። ምክንያቱም በፕሪሚየር ሊግ ውስጥ ካፒቴኑ ለአመታት የተጫወተ ተጫዋች ካፒቴኑ ነው ማለት ነው። ለአመታት የተጫወተ ተጫዋች ነው። ስለዚህ እነዚህን ጥያቄዎች በፍጹም አታነሱባቸውም። ለዛ ነው ራያን ቤንሰን የሚባለው ቅድም ያልኳችሁ የኦፕታ አናላይስ ዳታ አናላይስ ሪስኩ በጣም የቀነሰ ዝውውር ነው። ማንቸስተር ዩናይትድ ከፖስት ፈርጉሰን በኋላ ካረጋችሁ ዝውውሮች ሪስኩ ይቀን አሁን ከፖስት ፈርጉሰን በኋላ ምርጡ ዝውውር ምንም ጥያቄ የሌለው ብሩኖ ፈርናንዴዝ ነው። ምርጡ ዝውውር ከፈርጉሰን ኢራ በኋላ በጣም ምርጡ ዝውውር ብሩኖ ፈርናንዴዝ ነው። ግን ሪስክ ለስ የሆነው በአነስተኛ ገንዘብ ይመጣ እና ደግሞ ሲሸጥ እንኳን ከዚህ ገንዘብ በላይ ሊሸጥ የሚችል ተጫዋች ነው። ለምሳሌ አርሰናል ለአንድ ተጫዋች 29 ዓመት ለሞላው ተጫዋች 100 ሚሊዮን ለማቅረብ ተዘጋጅቷል። ለብሩኖ ጎሜሬሽ ይሄኛው 35 ሚሊዮን ዩሮ ነው የወጣበት። በእርግጠኝነት የውል ማፍረሻው ይሄ አንቀጽ ባይኖር ኑሮ ይሄ ተጫዋች ከ60 ሚሊዮን ከ70 ሚሊዮን በታች በፍጹም አይገኝም። ይሄን ለማረጋገጥ ወደ ትራንስፈር ማርኬት የጀርመኑ ግዙፍ የዳታ ሴንተር ጋር ገብታችሁ ትራንስፈር ቫልዩ ስንት ነው የሚለውን ቼክ አድርጉ። ትራንስፈር ቫልዩ የተጫዋቹ ዋጋ ነው ትራንስፈር ማርኬት የሚያዘጋጀው ማለት ነው። እና እዛ ጋር ስትመሩ ከ60 ሚሊዮን በላይ ታገኛላችሁ። ከ60 ሚሊዮን በላይ ማለት ነው። ያን ያህል ነው ትራንስፈር ማርኬት ላይ ያለው እርከን ዋጋ ማለት ነውና ዩሪ ቲልማንስ በጣም ጥሩ ዝውውር እንደሆነ ስላልተነጋገርንበት ነው ሐሳቡን ይዤው የመጣሁት። በማንቸስተር ዩናይትድ ውስጥ ጥቂት ረፍቶች ይሰጡታል ተብሏል። ከ2 እስከ 3 ሳምንት የሚሆን ከቤልጂየም ጋር እስከ ኳርተር ፋይናል ስለነበረ ማለት ነው። ስለዚህ የመጀመሪያ የፕሪሲዝን ጨዋታዎች የሚያልፉት ይሆናል። አንድሪያ ሳንቶስ ግን ይኖራል ለቅዳሜ ጨዋታ። ነገ እንገናኛለን። ነገ ስንገናኝ ስለ አንድሪያ ሳንቶስ ደግሞ እናወራለን። ማንቸስተር ዩናይትድ በዝውውሩ ወደ ገበያ ይወጣል። ገና ለተጨማሪ አማካኞች ጆ ጎሜዝ ይሆናል ተብሎ ተጠብቆ ነበር። ጆ ጎሜዝ ወደ ከወልብስ ወደ ቪላ ዩሪ ቲልማንስን ተክቶ ሂዷል። ስለዚህ ሌላ ተጫዋች ማንቸስተር ዩናይትድ አማካይ ላይ ይጨምራል። ለዛ እርግጠኞች እንሆናለን። የማርከስ ራሽፎርድ ጉዳይ አለየለትም። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ የሚቆይ ከሆነ ማንቸስተር ዩናይትድ ተጨማሪ የመስመር ተጫዋች ስለማምጣቱ እርግጠኝነት አይኖርም ማለት ነው። ዛሬ ከእናንተ ጋር የሚያቆዩ መረጃዎች እኔ ነበሩ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን። ወዳችኋለሁ።